ዛልን በያለንበት ፈጣሪ ይጠብቀን። ለሀገራችን ሰላምን፣ ለህዝባችን ሰላምን፣ ፍቅርን፣ አንድነትን ያብዛልን። ዛሬ ዘንላችሁ የመጣ ነው በሐረግ ድራማ ላይ አስተያየታችንን ነው። በአስተያየታችን ደግሞ አንዳንድ ነገሮች ሳት ያለን ነገሮች ካሉ አረሙን። በአስተያየቶቻችን ደግሞ ሀሳብ ስጡበት ማለት ነው። ኤፍራታ ገነት እናቷ መሆኗን እንዳወቀች በጣም አዘነች፣ ልቧ ተሰበረ። እስከ ዛሬ ስፈልገው የነበረ ቤተሰብ ለምን ፊት የሆነው ለምን በማለት በጣም አምርራ አለቀሰች። ህይወት የፈተናና የትግል መድረክ ናት። ህይወት እንዴት አድርገን መፋለም እንችላለን? በሲስተም። ኤፍራታ እናቷ መሆኗን ስታቅ በጣም ልቧ ተሰብሮ እስከ ዛሬ ዋጋ አስከፍላቸው የነበረች ቤተሰቦቿን ለማዳን ስትል ያፌትን ለማግባት የወሰነችበት ምክንያት ነበረ። አሁን ላይ ግን በድንገት ኤፍራታ እያለቀሰች የያፌት ጋርዶች ያዋትና ይደውሉታል። ያፌትን በመደናገጥ የኔ ንግስት ምን ሆንሽ በማለት እያጽናናት ወደ ቤቱ በግድ ይወስዳታል። እና ራሷን በጣም መቆጣጠር አቅቷት በጣም ታዝናለች። በጣም በማዘኗም የተነሳ የምታደርገው ይጠፋባታል። ያፌትም በደካማ ጎኗ ለመግባት ይሞክራል። የኔ ንግስት አይዞሽ ነው ያለውልሽ በማለትም ደካማ ጎኗን ተጠቅሞ ብሰድበውም ብታገጣብረውም ምንም ሌላት አልቻለም። ፈገግ እያለ ስራውን እየሰራ ነው። ናታን ራሱን እየወቀሰ ነው። ነግሬያት ይሆን ኖሮ እንዲያትሆንም ነበረ በማለትም ራሱን ጥያቄ ውስጥ አስገብቷል። ነገሮች ትግራ የገቧት ቤዛ ምንድነው ለምን ማለት በማለት ጥያቄዎችን ብታበዛም ስለ ኤፍራታ ሊነግሯት አልቻሉም። ኤፍራታ እኮ ስትገባ ይቻት ነበረ በማለትም ስትል ገነት ራሷን ስታ ወደ ሕክምና ከሄደች በኋላ ተመልሳ ሻንጣዋን ይዛ ከዛ ቤት ውልቅ ብላ ወጣ ወደ ልጇ ሄደች። አሁን ላይ ቤዛ ብቸኛ ልኮን ነው። ቤዛ ሉሊት እንደ ልቧ ልትጫወትባት ነው። የሚያግዝላት እንኳ ሰው የለም። ቤዛ ገነት ብትናገራትም ገነት መልካም ልብ አላት። ሰዎች ከመጥፎ ድርጊታቸው እንዲመለሱ በጣም ትጥራለች፣ በጣም ትለፋለች። አሁን ቤዛ ወደፊት የብቸኝነት ኑሮዋን ትፋለመዋለች። ጽዮን ፍቅር ጭምድድድ አድርጎ ይዟታል። በጣም ወደዋለች ቢንያምን። ግን ባስታወሰች ሰዓት ምን ሊፈጠር ይችላል? ጽዮንና ሉሊት የት ሄድ ነው በማለት ታፌዝባታለች። ጽዮንም ምን አገባሽ አንቺ? አይ ላሳይሽ ብዬ ነው በማለትም የማሽሟጠጥ ንግግሯን ጀምራ ስትል ነካ ታረጋትና ትሄዳለች። እዛ የምትወደው ቤት ስትሄድ ያው አጎትና ዳጊ በድብድብ ላይ እንዳለች ስትደርስም ወደ ጀማው ትቀላቀልና ፈታ ዘና ይላሉ። ያፌት ገነትና ናታን በተጨነቁበት ሲደወል ምን ፈለክ? የኔ ንግስት አሁን እኔ ጋር ናት፣ እናንተ ለምንም አታስፈልጓት በማለት ተጨማሪ ስብራትን ይሰጣቸዋል። ኤፍራታም ራሷን በውሃ ትነግራለች። አንዳንዴ ጭንቀት ሲበዛ ራሳችንን የሚያረጋጋን ነገር እንፈልጋለን። በዛን ሰዓት ኤፍራታ በውሃ ራሷን ነግራ ነበር። ከዛም የናታን ልብስ አልብሷት ነበረ። ህይወት እንደፈለግናት የምትሄድ አይደለችም። ህይወት ራሷ ናት ልትመራን የምትችለው። ብዙዎቻችን ህይወትን ለመምራት እንታገላለን። ነገር ግን እየተጻፈልንን ነው የምንኖረው። ላይክ ፊልሙ ላይ እንደምታዩት ኤፍራታ ለምን ተወልዳ ተጣለች? ብዙዎቹ እዚህ ጋር ተወልዶ መጣል የብዙዎቹ የህይወት ታሪክ ነው። በተለያዩ ምክንያቶች እናቶች ልጆቻቸውን በመጣል ላይ ይገኛሉ። ያ ምንድነው? ልጆቻቸውን ጠልተው ሳይሆን በችግር ምክንያት የማይወጡት ችግር ውስጥ ሲሆኑ ያን ነገር ያደርጋሉ። ከችግር ፈጣሪ ይሰውረን። ኤፍራታ አሁን ላይ ምን ሊገጥማት ይችላል? ሔዋን ራሷን አሳልፋ ለመስጠት ዝግጅት ላይ ናት። ያፌት ሔዋን እንድትታገት ቢያዝባትም ሔዋን ግን የፈለገው ይምጣ
እዛ ሴቶች ጋር ተደባልቄ ያፌትን እጋፈጠዋለሁ ብላ ለሚወዳት ፍቅረኛዋ ትነግረዋለች። እሱም አይዞሽ የኔ ንግስት ትወጪዋለሽ፣ አተማመንብሻለሁ ይላታል። ሔዋን ሴተኛ አዳሪዎቹ ጋር ከተደባለቀች በኋላ ምን ሊገጥማት ይችላል? በድራማው ላይ እንደተመለከትነው በመሀከል ደስታ ቢያስገቡልን ደስ ይለናል። በብዛት አማርኛ ፊልሞች ደስታቸው መጨረሻ ላይ ነው፣ መሀከል ላይ ሀዘን ይበዛዋል። ያ ባይሆን መሀከል ላይ ደስታንም እያጋጫችሁ ብትለቁልን በጣም የተሻለ ነው ብዬ እላለሁ ማለት ነው። እና በምናያቸው ድራማዎች ላይ ምን ምን ነገሮችን እንማራለን? ቤተሰብ፣ ማንኛውም ቤተሰብ ልጁን አይጠላም አያጥላላምም። ግን ችግር ላይ ከሆነ የሚያደርገው ከጠፋ ለልጁ ሲል መስዋዕትን ይከፍላል። እና ከችግር ፈጣሪ ሰውረን። በዚህ ድራማ ላይ የተማርኩትን ነገር ልንገራችሁ። አንደኛ ህይወት ከባድ እንደሆነች እና ህይወትን እኛ በፈለግናት ልንመራት እንደማንችል በጣም ከባድ እንደሆነ፣ በሁለተኛ ደረጃ ደግሞ እናትነት ምን ያህል ዋጋ እንደሚያስከፍል፣ እናትነት ምን ያህል ደስታም ሀዘንም ጭንቀትም ብሶትም እንዳለው ነው የሚያሳየው። ገነት ለልጇ ስትል ሰራተኛ ሆናለች። ጊዜያቶች ካለፉላት በኋላ ሰራተኛ ሆና ለልጇ ዋጋ ከፍላለች። በፊት ጥላት የሄደችውን አሁን ግን ሰራተኛ ሆና ከጎኗ ተንከባክባታለች። የእናትነት ድርሻዋን በግማሽ ተወጥታለች ማለት ነው። በሶስተኛ ደረጃ ገንዘብ ዘመድ እንደማይሆን፣ ገንዘብ ከብዙ ነገር ሊያወጣን ይችላል፣ ግን አብሮን አይቆይም። ሰው ግን የምንወዳቸው ሰዎች አብረውን ይቆያሉ። ላይክ ቤዛ አሁን ላይ መጨረሻ ላይ ብቸኛ ትሆናለች። ቤዛ ጸባዋን ቀይራለች። ኖርማል ለመሆን ትፈልጋለች፣ ግን የሚያምናት የለም። በሰዎች ለመታመን መልካም ነገር መስራት አስፈላጊ ነው። መጀመሪያ ላይ መጥፎ ተግባር ካለን የሚያምኑን ሰዎች በጣም ጥቂት ናቸው። ብዙሃኑ ሊያጥላላንና ሊያንቋሽሸን ይችላል። ላይክ ግን መደረግ ያለበት በምንሰራቸው ስራዎች ሰዎች እንዴት መቅረብ እንዳለብን፣ ከሰዎች ጋር የሚታየው የኛ ገጸ ባህሪ ምንድን ነው። በአራተኛ ደረጃ ላይ ፍቅር ሁሉን ነገር ማድረግ እንደሚችል፣ ፍቅር መስዋዕትነት እንደሚያስከፍል፣ ፍቅር ኃያል እንደሆነ፣ ለፍቅር ብዙ ፈተናዎችን መፈተን እንዳለ የሚያሳይ ነው። እና በዚህ ድራማ ላይ የተማራችሁትን ሀሳብ አስተያየት ኮሜንት አድርጉልን። ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁን እንዳትረሱ። አበረታቱን። በራሳችን ስራ እንደተለመደው በራሳችን ስራ ከመዳም ኩሽና ወጥተን በራሳችን ታለንት የምንመጣበት ቀን ቅርብ ይሆናል፣ እንደ ፈጣሪ ፍቃድ ማለት ነው። ግን እስከዛው ወደ ቴንጌ ገፋፉን ማለት ነው፣ አስገቡን። ስለነበረን ቆይታ እናመሰግናለን። ቴንክ ዩ ቬሪ ማች